እስቲ ወገኖች ሁላችሁም በህማማት እንግዲህ መስቀል አንሳለምም፣ ከዛ ውጭ እጅ አንጨባበጥም። ነገር ግን ለምንድን ነው ታውቃላችሁ? እሺ የተከበራችሁ ቤተሰቦቼ፣ ወዳጆቼ ሁላችሁም እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞነ ህማማት ጊዜ ነው ያለነው ሁላችንም። በዚህን ጊዜ እንግዲህ በቤተ ክርስቲያናችን ስርዓት መሰረት እጅ መጨበጥ የለም፣ ትከሻ ማገናኘት የለም። ከዛ ውጭ ደግሞ መስቀል መሳለም የለምና መባረክ የለም። ይሄ ለምንድን ነው የሚደረገውና ምክንያቱ ምንድን ነው? ይሄ እንግዲህ በተለምዶ የሚደረገ ወይም እንዲሁ ዝም ብሎ የሚደረግ ነገር አይደለምና ቤተክርስቲያን እንግዲህ ትምህርቶችን መሰረታዊ የምታደርገው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶቿን መሰረት የምታደርገው አንደኛ ከመጽሐፍ ቅዱስ ነው መሰረት አድርጋ ከትውፊት ጋር መሰረት አድርጋ ምሳሌውን ነገሮችን ጨምራ ከዛ ውጭ ደግሞ ለህዝቡ በጥሩ ሁኔታ ታቀርባለች። እና ለምን እንደዚህ የምታደርገው እና ይሄን ለምንድን ነው የሚሆነው? እንግዲህ ነውር አይደለም ወይም ኃጢአት አይደለም ወይም እንደዛ ድንገት ተረስቶ የሚጨብጥም ካለ ወይ ትከሻ የሚያገናኝም ካለ ኃጢአት ሆኖም አይደለም። ግን ቤተክርስቲያን እንግዲህ በምሳሌ ታስተምራለች፣ በተግባር ታስተምራለች። ይህን ከመጽሐፍ ቅዱስ ጋር ከሌሎች መጽሐፍቶች ጋር አያይዛ ለሰው ህይወት የሚጠቅም ነገር በትምህርት በምሳሌ ታስተምራለች። ይሄን ሁላችን መገንዘብ አለብን። እንዲሁ ዝም ብሎ የሚደረግ ነገር አይደለም። ወደ መጀመሪያው ሀሳብ ሲመጣ በቤተክርስቲያናችን ስርዓት መሰረት ሁላችንም እንግዲህ እንደምናውቀው በህማማት ጊዜ በተለይ ከሆሳና በዓል እንዳከበረን አባቶቻችን ከስድስት ሰዓት በኋላ እንደውም ሆሳና እስከ 6 ሰዓት ከተከበረ በኋላ ጸሎት ከተደረገ በኋላ ከዛ ውጭ ደግሞ ፍትሐት ሁሉም ጸሎት ሁሉ ካለቀ በኋላ ከዛ በኋላ ባለው ጊዜ መስቀል መባረክ የለም። እንግዲህ ጌታችን ኢየሱስ ክርስቶስ እንግዲህ ለአዳም በገባው ቃል መሰረት እንግዲህ ከ5500 ዘመን ወይም ከ5 ቀን ከተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብለው ቃል በገባው ጊዜ እችን ደግሞ ከሆሳና በኋላ ያለችው 5 ቀን ከተኩል የምትታሰበው ይችን ቃል ክርስቶስ እንግዲህ ወደዚህ ዓለም ከመምጣቱ በፊት ቃል የገባባት ቀን ብለን እናስባለን። ቃል ገብቶ ለእኛ እስከሚመጣው ተሰቅሎ እስከሚያድን ድረስ ወደ ኢየሱስ ክርስቶስ ወደዚህ ከዓለም መጥቶ እኛን እስከሚያድነኝ ያለው ጊዜ ይችን 5 ቀን እቺ ከሆሳና በኋላ ያለችው እስከ ትንሣኤ ያለችው ቀን ዘመነ ብሉይ ወይም ይቅርታ የብሉይ ኪዳን ዘመን ጋር ትመሰላለች። እና በዚህን ጊዜ በብሉይ ኪዳን እንግዲህ በቤተክርስቲያናችን ስርዓት መሰረት እንግዲህ እንደምናውቀው መስቀል የመስቀል ስራ በመስቀል ላይ የተገለጠ ኃይል የለም፣ ብርሃን የለም እና በመስቀል አገልግሎት አይታወቅም። እና በዚህን ጊዜ መስቀል መሳለም መባረክ የለም። ስለዚህ ይሄን ከዚህ ጋር እንድታያይዙና እንድታውቁ እነግራለሁ። እና ግን በመስቀል አንዳንድ ነገር ይቅርታ ጉንፋን ስለያዘኝ ነው እና ከዚህ ጋር የተያያዘ ነገሮች አሉና ይሄን በደንብ እንድታውቁ ነው ቤተክርስቲያናችን ስርዓት የሰራችው እንጂ መስቀል መባረክ ወይም ማድረግ ኃጢአት ወይም ሌላ ነገር ሆኖ ሳይሆን የብሉይ ኪዳንን ዘመንን አገልግሎትን ከማሰብ አንጻርና እንድናስበው ክርስቶስ በመስቀል ዓርብ ዕለት ተሰቅሎ እስከሚያድን ያለውን ሀሳብ የመስቀል አገልግሎት በደንብ የተገለጸው በመስቀል በዕለተ ዓርብ ስለሆነና ከዛ በኋላ በአዲስ ኪዳን የተገለጠውን የመስቀል አገልግሎት ብርሃኑን ለማሰብ ኃይል ነውና ይሄ መባረክ የለም። ከዛ ውጪ ሁለተኛው ሀሳብ ጋር ሲመጣ በሁለተኛው ሀሳብ እንግዲህ መጨባበጥ ከዛ ውጪ ደግሞ ትከሻ ማገናኘት የለም። ይሄን ለምንድን ነው በዚህን ጊዜ የምናደርገው ስንል እንግዲህ ቤተክርስቲያናችን ይሄን አመሳጥራ ከመጽሐፍ ቅዱስ እንግዲህ በሉቃስ ወንጌል ምዕራፍ 22 ከቁጥር 47 48 ስናይ እንግዲህ አስቆሮቱ ይሁዳ ከ12ቱ ሐዋርያት የነበረ ይሁዳ እንግዲህ 30 ብር ይዞ እንግዲህ ኢየሱስ ክርስቶስን ለመሸጥ አስበው እንግዲህ ተንኮል በሰይጣን ታውሮ ተንኮል ስራ ለመስራት አስበው እንግዲህ ክርስቶስን እንግዲህ እንደዛ ለአላውያን እንደነዛ ለአህ ካህናት እንግዲህ እንዲሰቀል እንዲያዝ ምንድነው ያደረገው? እሱን ስሞ ጨብጦ
ትከሻ ለትከሻ አድርጎ ክርስቶስን እንግዲህ ምንድነው ያደረገው እንዲያዝ አድርጓል። እና ይሄን ከማጠየቅ አንጻር ነው ቤተክርስቲያናችን በዚህን ጊዜ ይሄን ከማሰብ አንጻር አናደርግም። ትከሻ ለትከሻ ወይም ጨብጠን መጨባበጥ የለም ማለት ነው። እና ይሄ ከኃጢአት ጋር ወይም ከሌላ ነገር የሚገናኝ ሳይሆን ይሄን ይሁዳ ያደረገውን ነገር ከማሰብ አንጻር በጥሞና እንዲሁ ዝም ብሎ ራሳችን በጾም በጸሎት በጥሞና በንስሐ እናስባለን። ራሳችን በእርጋታ እናስባለን። እንደዚህ ነገሮችን የደስታ ነገሮችን የመጨባበጥ እንዲሁ ከልክ ያለፈ ነገሮችን አናደርግም። በሀዘን ነው የምናሳልፈው ማለት ነው። እና ይሄ ነው አጠቃላይ ማለት ነው። እና ምናልባት ከወደዳችሁ ለሌሎችም እንድታደርሱ ላይክ፣ ሼር ከዛ ደግሞ አዲስም ከሆናችሁ ሰብስክራይብ አድርጋችሁ ይህን ሚዲያ እንድታሳድጉ በእግዚአብሔር ስም ጠይቃችኋለሁ። ኮሜንትም ካለ ኮሜንት አድርጉልኝ። ከጾሙ በረከት አይለየን። የልቦናችን መሻት ሁሉ እግዚአብሔር ይፈጸምን። ይቆየን።